መሐመድን ያመጣ በህይወትም ሞቶም 100 ግመል እንሸልማለን አሉ። አቡበክርን ያመጣ ሞቶም በህይወትም እያለ 100 ግመል እንሸልማለን አሉ በእያንዳንዱ። እነዚህ ኩፋሮች ገንዘብ ይወዳሉ በጣም ገንዘብ በቃ ሁሉም መፈለግ ጀመረ ማለት እዚህ ደርሰዋል። እዚህ ሰውር ጋር ደርሷል ነቢያችን የተደበቁበት። ከዛ በኋላ ግን ሊያገኟቸው አልቻሉም። መጀመሪያ አቡበክርን የገቡት ረሱል የሆነ ጊንጥ እንዳይነድፋቸው የሆነ ነገር እንዳይደርስባቸው መስዋዕት መሆን አለብኝ ብለው አበጃጅተው ቦታውን ገቡ ማለት። ነቢያችን አረፍ ብለዋል አቡበክር ላይ። ከዛ እንቅልፍ ሸለብ አድርጓቸዋል። እነዚህ ሰዎች ደግሞ ደርሰዋል መጥተዋል። ከዛ በኋላ አቡበክር ደግሞ ጊንጥ ነደፋቸው። የዛን ሰዓት ላይ እንባቸው ጠብ አለ። ነቢዩ ባነኑ። ከዛ ከስር እነዚህ ሰዎች ደርሰውብናል ብለው በጣም እየተሰማቸው ነው። አግኝተውናል በቃ ደርሰውብናል ሲሉ ምንድነው ዘናህ አሏቸው ነብዩ አለይሂ ሰላቱ ወሰላም። ማ ظنك باثنين فالله ثالثهما። በሁለት ሰዎች መካከል ሶስተኛቸው አላህ በሆነ ምንድነው ጥርጣሬ? ኢነላህ ማዓና፣ አላህ ከኛ ጋር ነው፣ አላህ ያግዘናል፣ ይረዳናል። ወላሂ እዚህ ደርሰው ተመለሱ ሳያገኟቸው ማለት ነው።